አይዞ ምግብ አለ ልጄ? ምንም የለም። በየቀኑ መጠየቅ አይሰለቻችሁም እንዴ? ልጄ እንደው ትንሽ ትራፊ ወይንም ተመላሽ የለም? መድኃኒት ስላልዋጠ እኮ ነው። መድኃኒት የሚውጡበት ነው ባክሽ። እና እኔን ተማምነው ነው መድኃኒት የጀመሩት? አረ ባክሽን ልጄ አትጨክኝብን። እንደው ትንሽም ቢሆን ጣል አድርጊብን ስለ እግዚአብሔር ብለሽ። እናንተ አሰቡም እንዴ? ምንም የለም አለቻችሁ አይደል? ለመመረቅ ነው ለማትሄዱ። እሺ ልጄ እግዚአብሔር ይስጥልኝ፣ አትቆጣ። አይ ይሄ መድኃኒዓለም። ማሚ ቆይ አትሂዱ። ወንድሜ ምከፍልበት ራስ ብላ። እነሱ ልማዳቸው። በጣም ታሳፍራለህ። ለቁራሽ እንጀራ ትመጻደቃለህ እንዴ? ዞር በል ወደዛ። አረ ልጄ ችግር የለው። ይቅርታ አድርጉላቸው፣ ባለማወቅ ነው። እሺ እግዚአብሔር ይስጥ። እቺን ደግሞ ያዟት። አይ ይሄ ሁሉ ይበዛል። ችግር የለውም ማሚዬ፣ ለሌላ ጊዜ ይጠቅማል። ዛሬ የሰጠን ነገ አይከለክለንም። ለሌሎች ለተቸገሩ አባቶች ይሄንን ስጥልኝ። የምን አባቶች? ልጄ ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ያሉ አባቶች አሁንም ችግር ላይ ናቸው። አባቶች አሁንም ድረስ ከዝናብ ከፀሐይ ከብርድ ከማትከላከል ደሳሳ ጎጆ ውስጥ ይገኛሉ። ሁላችንም ተጋግዘን ከጸሎት መልስ የሚያርፉበትን በዓት እንስራላቸው። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391